ሰላም ጤና ይስጥልን የተከበራችሁ ቻናላችን ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ በቅድሚያም አርዕስተ ዜናዎችን የአድማ ብተና ጓድ መሪውን ሙሉ አባላቱን ይዞ የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝን መቀላቀሉ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ ባወጣው መሰረት በርካታ የአገዛዙ ሰራዊት በተለያዩ አቅጣጫዎች ወደ ፋኖ እየተቀላቀለ መሆኑን አስታውቋል። ዝርዝሩን ይዘናል። ለባንዳና ለጸረ አማራ ኃይሎች የእግር እሳት የሆነው የለንደን ፋኖ ዛሬም ለወገኖቹ ድምፅ በመሆን የአብይ አህመድ ሴራን በአደባባይ አጋልጠዋል። በወሬሉ ከተማና በዙሪያዋ በተደረጉ ውጊያ የጦር መኮንኖችን ጨምሮ በርካታ የአገዛዙ ወታደሮች መሰዋታቸው ተነግረዋል። ያልተነገረለት የአርበኛው አሰግድ ልጅ የማጀቴው ጀግና አቡሽ ዛሬም በቀይ ቀለም ታሪኩን እየጻፈም ይገኛል። በታሪካዊቱ ማጀቴ ሰማይ ስር እንደ ንስር አይኑን የሰላ እንደ እሳት ጎመራው ዙ 23 ይዞ የሚያንቀጠቅጠው ጀግናው አቡሽ ጌታሁን በመደበኛ ወታደር ብቻ አልነበረም። የብረት አሞራው ዙ 23 አዝዞና ሳምኖ ሰማይ የማጥራት ጥበብ የተቸረው እንደ ንስር ተወርዋሪ ተብሎ የተገጠመለት የጦር አውድማ ፈርጥ ከ4 ዓመት በፊት የሀገር መፈራረስ አደጋ በአራቱ ማዕዘን ሲያንዣብብ ኢትዮጵያ ልትፈርስ ነው የሚለውን ጥሪ ተቀብሎ እንደ ማንኛውም አማራ በቁጭት የተነሳ ጀግና ነው። የዚህን ጀግና በመረጃ ሰዓታችን በትንታኔ እናጋራችኋለን። የቀጠለው የኤርትራ ወታደራዊ እንቅስቃሴ በትናንትናው ዕለት ከ8 በላይ ተጓታች መኪኖች ከአዲግራት ወደ ኤርትራ ማቅናታቸው ተነግሯል። ዋና ዓላማው የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነም የውስጥ የመረጃ ምንጮች ጠቁመዋል። ሌሊት 7 ሰዓት ጀምሮ ከባድ መሳሪያ የጫኑ 9 ተጓታች መኪኖች ወደ ትግራይ ክልል እንደገቡም ምንጮች ገልጸዋል። በዝርዝር ታደምጡታላችሁ። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅት እንዳለው ይታወቃል፣ ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ መልእክታቸውን አስተላልፈዋል። በጋሞ ዞን የአገዛዙ ወታደሮች በከፈቱ ጥቃት 15 ሰዎች መገደላቸው ተነገረም። ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከአጼ ዳዊት ክፍለ ጦር ጥሪ ተላለፈም። የኤርዶጋን የአዲስ አበባ ንግግር ተቃውሞ አስነሳም። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት መስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይም። በወሬሉ ከተማና በዙሪያው በተደረገ ውጊያ የጦር መኮንኖችን ጨምሮ በርካታ የአገዛዙ ወታደሮች ተገደሉ። በውጊያው ከተገደሉት በተጨማሪ በርካቶች ቆስለው በአምቡላንስና በወታደራዊ ካሶኒ ተጭነው ለሕክምና ወደ ደሴ ከተማ ተወስደዋል ተባለ። ለተከታታይ 8 ሰዓታት በዘለቀው አውደ ውጊያም የመንግስት ጸጥታ ኃይሎች ከወደ ፋኖ የተከፈተበትን ጥቃት ለመመከት ከአየር መቃወሚያ ጀምሮ ሞርተርና ሌሎችም ከባድ መሳሪያዎችን የተጠቀሙ ቢሆንም ነገር ግን የፋኖን ክንድ መቋቋም አቅቶት ከባድ የሆነ ሰብአዊ፣ ቁሳዊና ሞራላዊ ኪሳራ መከናነቡን የመረጃ ምንጮቻችን ዘግበዋል። ለባንዳና ለጸረ አማራ ኃይሎች የእግር እሳት የሆነው የለንደን ፋኖ ዛሬም ለወገኖቹ ድምፅ በመሆን የጠላትን አብይ አህመድ ሴራን በአደባባይ አጋልጠዋል። የ2026 የጠንካራ ማህበረሰብ ስብስብ በለንደን የተካሄደ ባለበት ጉባኤ የለንደን አማራ ፋኖ አባላት ስለ አማራ ህዝብ ስቃይና መከራ የግንዛቤ ማስጨበጫ ስራ መስራታቸው ታውቋል። የፋኖ አባላቱ በአማራ ህዝብ ላይ እየተፈጸመ ስላለው የድሮን ጭፍጨፋ፣ የንጹሐኖች ግድያና አልቂት፣ ቀሪው ህዝብም አሁን ስላለው የመከራና የሰቆቃ ወቅት የግንዛቤ ማስጨበጫ ስራ መስራታቸውን የመረጃ ምንጮቻችን ገልጸዋል። የአድማ ብተና ጓድ መሪው ሙሉ የአባላቱን ይዞ አማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝን ተቀላቀለም። ያለ ጦርነትና እልቂት ህይወት የሌለው ፋሽስቱ አገዛዝ ብልጽግና ሰራዊት የፈረሰ ፋኖን እየተቀላቀለም ይገኛል። በዚህም አንድ የአድማ ብተና ጓድ አመራር ራሱን ጨምሮ ሙሉ አባላቱን 8 ከነሙሉ ትጥቃቸው ይዞ አማራ ፋኖ ብሔራዊ ንቅናቄ እዝ ልጅ ኢያሱ ኮርን የጎፍ ክፍለ ጦርን ተቀላቅሏል። የክፍለ ጦር አመራሮችም አቀባበል አድርገውላቸዋል። የዚህ አመራር ሙሉ ሰራዊቱን ይዞ ወደ ፋኖ መግባት የሚያሳየውን የሚያመላክተው የብልጽግናው ግለሰብ ፋሽስታዊ አገዛዝ በየአቅጣጫው ጦርነቱ ውስጥ መግባቱን ተከትሎ ሰራዊቱ መዋጋት እንደማይፈልግና አብይ አህመድም አጀንዳ እየቀያየረ በጦርነት የሚኖርበት ጊዜ ማብቃቱን ብሎም ሰራዊቱ ሁኔታውን በቅጡ መረዳቱ ነው። የብልጽግናው አገዛዝ ያቀደውን የሚፈጽመውን እግረኛ ሰራዊቱ እንደሌለው ያለፉት 3 ዓመታት ከፋኖ ጋር ያደረገውን አሁንም እያደረገ ያለውን ጦርነት ምስክ
ምስክር ነው። የዚህ ዋና ምክንያት አማራ ጠል ሕገ መንግስት ይዞ የአማራ ህዝብ ላይ የዘር ማጥፋት ከመፈጸም የዘለለ ሀገርና ህዝብ አሻጋሪ አጀንዳና ግብ የሌለው ስለሆነ ነው። ከዚህ ጋር በተያዘም አብይ አህመድና የግል ፓርቲው ብልጽግና የጊዜ ጉዳይ እንጂ ዓላማ የሌለው እግረኛ ሰራዊት ይዞ ከዚህ በላይ ብዙ ርቀት አይጓዝም። ጀትና ድሮኑን ታቅፎ ሽንፈቱን ይከናነባል። ፋኖም ድል እያደረገ የአማራን ህዝብ ህልውና ያረጋግጣል። ከሁሉም ኢትዮጵያን ጋርም ይህ ሀገሩ ባለቤት ይሆናል። ከአጼ ዳዊት ክፍለ ጦር የተላለፈ ጥብቅ ታሪካዊ ጥሪም ውድ የአማራ ህዝብ የቁርጥ ቀን ልጆች፣ እውነተኛ ፋኖች፣ የአጼ ዳዊት ክፍለ ጦር ነባርና አዳዲስ አባላትና አመራሮች፣ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አባላትና አመራሮች በሙሉ በመጀመሪያ ከፈጣሪ ቀጥሎ የትግላችን አርማ የአንድነታችን ማስሪያ የሆነው የአማራ ህዝብ ጠበቃና አታጋይ ድርጅታችሁን የአማራ ፋኖ ብሔራዊ ንቅናቄ አፋብን በመመስረት በጀግናው አጼ ዳዊት ክፍለ ጦር ስም በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለ ለማለት እንወዳለን ብለዋል። እንደሚታወቀው የፋኖ ትግል አማራዊ ድርጅት ምስረታ በበርካታ የጸረ አንድነት የውስጥ ሾታ ላይ ገመድ ጎታቾች ቢዘገይም በጥቂት ቀናት መሪዎቻችን ትጋትና ጥረት የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ 1 ወር ባልሞላ ጊዜ ውስጥ በርካታ አስደማሚ ሁነቶች እየተመዘገቡ ይገኛሉ። መላው የፋኖ ሰራዊታችን በከፍተኛ የሞራል ልዕልና ታላላቅ ድሎችን እያስመዘገበ ይገኛል። ህዝባችን በልጆች አንድነት በእጅጉ ተደስተዋል። በአማራ ፋኖ ብሔራዊ ንቅናቄ ምስረታ ጠላት ኔትወርክ እስከ ማቋረጥ የደረሰበትን ከፍተኛ ፍርሃት ውስጥ ገብቷል። በርካታ የብልጽግናው ዙፋን አስጠባቂዎች ከንቅናቄው ምስረታ ማግስት ጀምሮ በሸዋ ጠቅላይ ግዛት በወሎ ቤት አማራ በጎጃምና በጎንደር ቀጠናዎች በተደረጉ የተቀናጀ ውጊያ ከፍተኛ ቁጥር ያለው የአገዛዙ ወታደሮች ተደምስሰዋል፣ ቆስለኛ ሆነዋል፣ እድለኞች ተማርከዋል። ድርጅቱ ያወጣውን የምህረት ጥሪ ተቀብለው ወደ ፋኖ እየመጡ ያሉ የስርዓቱ አገልጋዮች ከአባላት እስከ አመራር ያሉት ቁጥራቸው ከቀን ወደ ቀን እየጨመረ ይገኛል። በመሆኑም አጠቃላይ የትግላችን ድርጅታዊ ቁመና ገና ከውልደቱ እዚህ ደርሷል። እናም የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ነባር ታጋዮች በሙሉ በተለያዩ ምክንያት ከትግሉ ውጭ የሆናችሁ በሙሉ የወገን መመኪያ የጥላት ራስ ምታት የሆነው ትላንት በጥቂት የሰው ኃይል ዋጋ የከፈላችሁበት ስመ ገናናው አጼ ዳዊት ክፍለ ጦር በትጥቅም ሆነ በሰው ኃይል ከመቼውም ጊዜ በላይ ራሱን አደራጅቶ በከፍታ ማማ ላይ በመሆኑን ኑ የመጨረሻ የድላችን ዋንጫ አብረን ከፍ እናደርግ በማለት ጓዳዩ ጥሪያችን እንደሚከተለው እናስተላልፋለን ብሏል። የአማራ ፋኖ አንድ ድርጅታዊ መዋቅር ባለመያዙና በእርስ በርስ ግጭት ምክንያት ራሳቸውን ከትግሉ አግልላችሁ ለቆያችሁ የአጼ ዳዊት ክፍለ ጦር ነባር ታጋዮች በሙሉ የአማራ ህዝብ ብሶት አምጦ የወለደው የአማራ ፋኖ ብሔራዊ ንቅናቄ ተመስርቷልና ኑ የተመሰረተውን የጋራ ቤታቸውን በጽኑ አለት ላይ አብረን እናቆም ሲል ክፍለ ጦራችን ወንድማዊ መልእክትና ያስተላልፋል። የእስረኞች እጅ ረጅም ነውና ትግላችን እየጠራ በመሄዱ ሴራቸው ሲጋለጥ ዛሬ ላይ ስራቸውን አጠናቀው እጅ ሰጥን በሚሉ የተበላ ማደናገሪያ ቁማር ወደ ነባር ቤታቸው በተመለሱ በአመራር ደረጃ በነበሩ የውስጥ ሰርጎ ገብ ለዎች ተገፍታችሁ ከምትወዱት አጼ ዳዊት ክፍለ ጦር በግፍ ለተባረራችሁ በሙሉ እኛ በጽናት የቆየን ወንድማችሁ የመጨረሻውን ሳቅ አብረን እንስቅ ዘንድ ጥሪያችን እናቀርባለን። ክፍለ ጦራችን ከሰፈር ጠባቂነት ወጥቶ ትክክለኛ የፋኖነት ቁመናን በመያዝ በሁሉም የሸዋ ቀጠና የተሰጠውን ግዳጅ ለመወጣት ከመራቤቴ አውራጃ ተነስቶ እስከ መንዝ አውራጃ፣ ከትጉለትና ቡልጋ አውራጃ እስከ ይፍታና ጥሙጋ አውራጃ በመንቀሳቀስ በሄደበት አዳዲስ ቀጠናዎች ሁሉ ታላላቅ ድሎችን መጎናጸፍ ይታወቃል። በመሆኑም በወቅቱ በተለያዩ ምክንያቶች በመሰል ግዳጅ ላይ ያልተሳተፋችሁና ራሳችሁን ከትግሉ ውጭ ያደረጋችሁ ለነበራችሁ ነባር የትግል ጓዶች በጀግናው ክፍለ ጦራችን ስም ወንድማዊ ጥሪያችንን ከትግሉ ሜዳ እናቀርብላችኋለን። በመጨረሻም ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ በአገዛዙ ቤት የነበሩ በርካታዎች በግፍ ፋኖን እየተቀላቀሉ ይገኛሉ። አሁንም ቢሆን ከአገዛዙ ጋር የተሰለፈው በሙሉ ወቅታዊ ቀጠናውን ሁኔታዎችን በሚገባ በመረዳት የብልጽግናውን ጀንበር እየጠለቀችበት መሆኑን በማስተዋል ነገ ጥሎ ከሀገር ውጭ ለሚፈረጥጠው ስርዓት ህይወታቸውን በከንቱ ከማጣት ለቤተሰብና ለአማራ ህዝብ ትኖር ዘንድ አዋጁ ከመጠናቀቁ በፊት የድሉ ተጠቃሚ ትሆኑ ዘንድ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ታሪካዊ ጥሪውን ያስተላልፋል ሲል ባወጣው መግለጫ አስታውቋል። ያልተነገረለት የአርበኛው አሰግድ ልጅ የማጀቴው ጀግና አቡሽ በታሪካዊቱ ማጀቴ ሰማይ ስር እንደ ንስር አይኑን የሰላ እንደ ሳተ ጎመራው ዙ 23ን ይዞ የሚያንቀጠቀጠው ጀግናው አቡሽ ጌታሁን በመደበኛ ወታደር ብቻ አልነበረም። የብረት አሞራው ዙ 23 አዘዞና አሳምኖ ሰማውን የማጥራት ጥበብ የተቸረው እንደ ንስር ተወርዋሪ ተብሎ የተገጠመለት የጦር አውድማ ፈርጥ ከ4 ዓመታት በፊት የሀገር መፈራረስ አደጋ
በአራቱም ማዕዘን ሲያንዣብብ ኢትዮጵያ ልትፈርስ ነው የሚለውን ጥሪ ተቀብሎ እንደ ማንኛውም አማራ በቁጭት የተነሳው አቡሽ ጌታሁን ሀገሬ ካልኖረች እኔ ማነኝ በሚል የሞት ሽረት ስሜት ደሙንና አጥንቱ ለመስጠት ወደ ግንባር የተመመው በበረሃው ቃጥሎ በዝናቡ ቁርና በጥይት ሩምታ ውስጥ ሳይበገር በአረመኔው ብልጽግና መሪነት በሰሜን ጦርነቱ የተጀመረውን ዘመቻ የጀመረው መስዋዕትነት ከፍሎ ጓዶችን አጥቶ ሀገር ጸናች ሲባል ግን ያልጠበቀው የታሪክ ምዕራፍ በሚወደውና በሚያከብረው የአማራ ሕዝብ ላይ ተከፈተም። የነጌታቸው ረዳና የአረመኔው አብይ አህመድ ሴራ የፕሪቶሪያው ስምምነት ተፈረመ። ትናንት ኢትዮጵያ ሊያፈርሱ ነው የተባሉ ወገኖች በሰላም ሲቀመጥ በድንገት አፈሙዝ ወደ አማራ ክልል እንዲዞር ተደረገ። በአማራ ግዛት ጽንፈኛ አለ የሚለው መመሪያ ለሰራዊቱ ከመከላከያ ወረደም። አቡሽ ትዕዛዝ አክባሪ ወታደር ነውና በጥያቄ ውስጥ ሆኖም ግዳጁን ሊወጣ ተንቀሳቀሰም። ሆኖም ግን ነገሩ ሁሉ ጽንፈኛን ማዳን ሳይሆን ወገንን ማጥፋቱን አገኘው። አንድ ምሽት አቡሽ ቆም ብሎ አሰበ። እኔ የማን ጠባቂ ነኝ? የማንስ አጥቂ ነኝ? የሚለው ጥያቄዎች በህሊናው ተመላለሱ። የትናንቱ የሀገር አልኔታ ስሜት ዛሬ ወደ ወገን ጥቃት ሲቀየር አየው። በዚህችን ሰዓት ታሪካዊ ውሳኔ ወሰነ። የተከናነበበትን ጠላት የሚፈራውን ያን ግዙፍ የዙ 23 አየር መቃወሚያ ዳግመኛ በወገኑ ላይ እሳት እንዳይተፋ ሙሉ በሙሉ አበላሽቶ ከጥቅም ውጭ አድርጎ ከዚያም የቅርብ ወዳጁን AK-103 ክላሽንኮቭ ጠመንጃውን ብቻ አንግቦ ከቆመለት ዓላማ ይልቅ ወደሚወደው ወገን ወደ አማራ ፋኖ አመራም። ጥይት እንደ በረዶ በሚዘንብበት በዚያን አስፈሪ የጦር ሜዳ የነፍስንና የስጋ ግብግብ በማድረግ በነሐሴ 2016 ዓ.ም በወሎ ምድር ላይ የጎፍ ክፍለ ጦርና የይኩኖ አምላክ ክፍለ ጦሮችን በአንድነት በወሰዱት የጠላት ታሪካዊ ውጊያ እርሱ ግንባር ቀደም በመሆን የጠላትን ምሽግ በመስበር የድል በር ከፍተዋል። ዳግም በታህሳስ 2017 ዓ.ም በካራ ለጎማ አድሮና ጉቦ አካባቢ ዳግመኛ ታሪክ ጻፈም። የሰባት ለሰባና የይኩኖ አምላክ ክፍለ ጦር ተባብረው በከፈቱት በዚህ ብርቱ ውጊያም አሁንም ጀግና በለመደው ወኔ ምሽግ በመስበር ድል ካደረገ በኋላ ለሀገሬና ለወገኔ ካለም እኔ ምን አለኝ በሚል ስሜት አካልን እስከ መስጠት በሚደርስ የላቀ መስዋዕትነት የጀግነት ታሪኩን በደሙ አተመም። ዛሬ አቡሽ ጌታሁን በአማራ ፋኖ ብሔራዊ ንቅናቄ በደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በሱር በሚያስተዳድራቸው ክፍለ ጦሮች ውስጥ ከሆነው በአጼ ይኩኖ አምላክ ክፍለ ጦር ውስጥ የአንበሳውን ድርሻ በመውሰድ ክፍለ ጦሩን እያስተዳደረ ይገኛል። ትናንት ለሀገሩ ሉዓላዊነት የቆመው አቡሽ ጌታነህ ዛሬ ለወገኑ ህልውና ብርዱና ተራራውን ሳይበግረው እየሰራም ይገኛል። በጋሞ ዞን የአገዛዙ ወታደሮች በከፈቱት ጥቃት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ያለፉት 2 ቀናት በዞኑ ታጣቂዎችና በማህበረሰቡ መካከል በተቀሰቀሰ ግጭት 15 ሰዎች መገደላቸው ተሰምተዋል። ግድያውን ከፈጸሙት የዞኑ ታጣቂዎች መካከል አብዛኞቹ የደቡብ ክልል ለማገዝ በሚል ከኦሮሚያ ክልል የተላኩ የኦሮሚያ ልዩ ኃይል አባላት መሆናቸው ነው የተነገረው። ወታደሮቹ ግድያውን የፈጸሙት የካቲት 9 ቀን 2018 ዓ.ም ዕለተ እሁድና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌዎች ላይ ነው። ወደ ሌላ መረጃችን ስናልፍ ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅት እንዳለ ይታወቃል፣ ህልውናችን ጥሶ ለሚመጣ እንመክታለን ሲሉ መልእክታቸውን አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፈው ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩ በዋናነት የፕሪቶሪያውን ስምምነት አለመተግበር፣ እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመት ቢቆጠርም በትግራይ ሉዓላዊነት፣ በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች እስካሁን አልተፈጸሙም። በዚህም ምክንያት የትግራይ ህዝብ አሁንም በከባድ ስቃይ መከራና ረሃብ ውስጥ እንደሚገኝ ጠቁመዋል። ክልሉ በማህበራዊና ኢኮኖሚያዊ ማነቆ ውስጥ መውደቁንና ይህም ስምምነቱ በግልጽ የጣሰ መሆኑን አጽንኦት ሰጠው ተናግረዋል። ሁኔታውም ከኢኮኖሚና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ እየተሸጋገረ መሆኑን ደብረጽዮን አስታውቀዋል። ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅት እንዳሉ ይታወቃሉ ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለውን እንቅስቃሴ እጅግ አሳሳቢ መሆኑን ገልጸዋል። ደብረጽዮን በመጨረሻም ድርጅታችን የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጽም ህልውናችን ጥሶ ለሚመጣ ግን እንመክታለን ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። የትግራይ ሉዓላዊነት ለማረጋገጥና የህዝብን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል ማዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝብ ጥሪ አቅርበዋል። የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጭ ተጠቅመን እናስቀረዋለን። ሰላም መፈለጋችን ግን ራሳችን ከመከላከል አያግደንም ሲሉም ተደምጠዋል።
የኤርትራ ወታደራዊ እንቅስቃሴ በትናንትናው ዕለት ከ8 በላይ ተጓታሽ መኪኖችን ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጓታሽ መኪኖች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮች ከኤርትራ ለማምጣት እንደሆነም የመረጃ ምንጮች ጠቁመዋል። ትናንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጓታሽ መኪኖች በባድሚ በኩል ወደ ትግራይ ክልል እንደገቡ ምንጮች ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎችም አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። የሻዕቢያ ጦር በትግራይ አብዛኛው ከተሞች ገብቷል። ህዝቡ ጦርነት ይነሳል በሚል ከፍተኛ ስጋት ውስጥም ይገኛል። በመጨረሻም ኤርዶጋን የአዲስ አበባው ንግግር ተቃውሞ ተነሳ። በትናንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርኩ ፕሬዝዳንት ሬስፔ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ ጋር ከተወያዩ በኋላ የጋራ መግለጫ መስጠታቸው ይታወቃል። በዚህ መግለጫቸው ላይ የሶማሌላንድ የሀገርነት እውቅና በተመለከተ የሰጡት አስተያየት ትኩረት ስቧል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለአገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዝዳንት ኤርዶጋን በመግለጫቸው አንስተዋል። በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖር በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ይህን ተከትሎ ሶማሌላንድ ከታች ያለውን በጠንካራ ተቃውሞ የታጀበ መግለጫ ማውጣዋለች። አሁን ለኢትዮጵያ 2 ዕድል የቀረበላት ይመስላል። መንግስት ከእስራኤልና ከቱርክ አንዳቸው የሚመርጥበት ወሳኝ ሰዓት ነው ብለዋል። ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።